ልጁ በጣም እያለቀሰ ተቸግሯል። አያያዝ ይሆን ወይ ስርቦታል ወይ ሳሞታል ብለው አስበው ሊሆን ይችላል። ይህ የእርሱ ችግር ብቻ አይደለም። በነገራችን ላይ ህፃናት ለቅሶ ከኛ ጋር የሚያወሩበት ወይም ደግሞ ስሜታቸውን የሚገልጹበት ብቸኛው መንገዳቸው ነው። ብዙ ጊዜ ደግሞ ከለቅሷቸው ጀርባ ግልጽ የሆኑ ምክንያቶች ይኖሩታል። ሰላም፣ ዶክተር ማሊክ ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ የህፃናት ልዩ ክሊኒክ። ዛሬ ሁሉም ወላጆች በሚባል ደረጃ የሚያጋጥማቸውን ነገር ነው የምናወራው። የህፃናቶቻቸው በጣም ማልቀስ፣ በተለይ ደግሞ በመጀመሪያዎቹ 4 ወራት ህፃናት በብዛት ወይም በጣም እንዲያለቅሱ ከሚያደርጉ ምክንያቶች መካከል ዋና ዋናዎቹ ናቸው ብሎ የዓለም የጤና ድርጅት ታስቀምጣቸውን 6 ዋና ዋና ምክንያቶች እና መፍትሄዎቻቸውን ዛሬ እነግራችኋለሁ። ይህ ቪዲዮ ጠቃሚ የሆኑ ካገኛችሁት ላይክ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉት። ማልቀስ ኖርማል ነው፣ ምክንያቱም በህፃናት በመጀመሪያዎቹ ወራት ውስጥ ህፃናቱ የሚሰማቸውን ስሜት የሚገልጹት በለቅሶ ብቻ ነው። ነገር ግን ለቅሷቸው በጣም የከረረ ሲሆን፣ በጣም ለረጅም ጊዜ በተደጋጋሚ የሚያለቅሱ ከሆነ ወይም ደግሞ በተመሳሳይ ሰዓት በየቀኑ የሚያለቅሱ ከሆነ ከለቅሶ ተጨማሪ ደግሞ ሌሎች ምልክቶች ካሏቸው ምክንያቱ ምንድን ነው ብሎ መፍትሄዎችን ለመፈለግ ማሰብ ትክክል ነው። ስለዚህ ዛሬ የዓለም የጤና ድርጅት የማያቋርጥ የህፃናት ለቅሶ ምክንያቶች ብሎ ያስቀመጣቸውን 6ቱን ዋና ዋናዎቹን ይዤላችሁ መጥቻለሁ። አንደኛው ህመም ፊዚካል ፔን ወይም ደግሞ ህፃናት በአቅራቢያቸው ካለ ነገር ጋር ሲጋጩ ወይም ራሳቸውን ሲቧጭሩ ወይም ዳይፐራቸው ሲያቃጥላቸው ያለው ዲስኮንፈርት የሚያመጣባቸው ህመም ሊያስለቅሳቸው ይችላል። ሁለተኛው የህመም አይነት ደግሞ ከበሽታዎች ወይም ከኢንፌክሽኖች የመሳሰሉ ችግሮች የሚመጣ ወይም የሚሰማቸው ህመም ነው። ሁለተኛው ረሃብ፣ ህፃናት በተለያየ ምክንያት ሊርባቸው ይችላል። ቶሎ ቶሎ ስላላጠባናቸው ሊርባቸው ይችላል። ቶሎ ቶሎ ጠብተውም ደግሞ የሚያስፈልጋቸውን ያህል ስላልጠቡ ሊርባቸው ይችላል። ወይም ደግሞ አንዱን ጡት በደንብ አጥብተን ሳናስጨርስ ሁለተኛው ጡት ላይ ቀይረን ውሃ የሆነውን የጡት ኮንቴንት ብቻ ስለወሰዱ ቶሎ ሊርባቸው ይችላል። ስለዚህ ረሃብ ህፃናት የሚያለቅሱበት ሁለተኛው ምክንያት ነው ማለት ነው። ሶስተኛ በጡት ወተት ውስጥ ያሉ አንዳንድ ንጥረ ነገሮች፣ እናቶች ከሚመገቧቸው ምግብ በጡታቸው ወተት ለህፃናት የሚደርሱ አንዳንድ ንጥረ ነገሮች በጡት ወተት ውስጥ በማለፍ ህፃናትን ሆዳቸውን ረብሸው ሊያስለቅሷቸው ይችላሉ። አራተኛው ተደጋጋሚ ቅርሻት ወይም ጋስትሮኢሶፋጃል ሪፍለክስ የምንለው ሲሆን ይህ የጡት ወተት ወደ ሆዳቸው ከገባ በኋላ የምግብ ቱቧቸው የታችኛው ክፍል በደንብ ካለመዘጋቱ ምክንያት በተደጋጋሚ ማቀርሸት ሲኖራቸው ህፃናት የሚከሰት ነገር ነው። አምስተኛው ኮሊክ ወይም ደግሞ በተለምዶ የሆድ ቁርጠት የምንለው ሲሆን ይህም ሲያጋጥማቸው ህፃናት ያለማቋረጥ ለረጅም ሰዓት በቀን ውስጥ ሊያለቅሱ ይችላሉ። ስድስተኛውና በጣም ማንገምተውን ምክንያት እንዲሁም እነዚህ ቀድሜ የነገርኳችሁን ምክንያቶች እና መፍትሄዎቻቸውን ሰፋ ባለ መልኩ በዩቲዩብ ቪዲዮ ላይ ስለሰራሁላችሁ ሊንኩን ባዮ ላይ ያገኙታል። ሄዳችሁ ተመልከቱት። አመሰግናለሁ። ዶክተር ማሊክ ጌትነት ነበርኩኝ ከብሩክ ኪድስ የህፃናት